እያንዳንዱ ሰው ለቆ የሚሄድበት ጊዜ ይመጣ ነው ሰዎች ሁሉ እንዲድኑና እውነቱን እንዲያውቁ በሚወድ በመድኃኒታችን በእግዚአብሔር ፊት መልካምና ደስ የሚያሰኝ ነው አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ደግሞ ያለ መካከለኛ ኢየሱስ ይባላል የሰው ልጆችን ኃጢአት በመስቀል ላይ ሲሸከም የትንቢተ ኢሳይያስ መጽሐፍ ምዕራፍ 53 እንደዚህ ይላል የሰማነው ነገር ማን አምኗል የእግዚአብሔር እስከንድ ለማን ተገልጧል በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል መልክና ውበት የለውም ባየነው ጊዜ እንወድደው ዘንድ ደምግባት የለውም የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው ሰው ፊቱን እንደሚሰውርበት የተናቀ ነው እኛም አላከበርነው በእውነት ደዌያችንን ተቀበለ ሕመማችንንም ተሸክሟል እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው እርሱ ግን ስለ መተላለፋችን ቆሰለ ስለ በደላችን ደቀቀ ስለ መተላለፋችን ቆሰለ ስለ በደላችንም ደቀቀ የደህንነታችንም ተግሳጽ በእርሱ ላይ ነበረ በእርሱ ቁስል እኛ ተፈወስን እኛ ሁላችን ለበጎች ተቅበዝብዘን ጠፋን ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ እግዚአብሔር ግን የሁላችንንም ኃጢአት በእርሱ ላይ አኖረ እግዚአብሔር ግን የሰውን ሁሉ ኃጢአት በእርሱ ላይ አኖረ ተጨነቀ ተሰቃየ አፉንም አልከፈተም ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት እንደሚል በግ አፉንም አልከፈተም በማስጨነቅና በፍርድ ተወሰደ ስለ ሕዝቤ ኃጢአት ተመቶ ከያው ምድር እንደተወገደ ከትውልዱ ማን አስተዋለ ከክፎች ጋር መቃብሩን አደረጉ ከባለጠጎችም ጋር በሞቱ ሆኖም ግፍን አላደረገም ተንኮል በአፉ አልተገኘበትም እግዚአብሔር በደዌ ያደቀው ዘንድ ፈቀደ እግዚአብሔር በደዌ ያደቀው ዘንድ ራሱን ሰጠ ኢየሱስ የእግዚአብሔር ልጅ በእርሱ እንድታምኑ የዘላለም ሕይወት እንዲኖራችሁ ኢየሱስ የእግዚአብሔር ልጅ እንደሆነ በሚያምን ሁሉ እግዚአብሔር በእርሱ ይኖራል ኢየሱስ የእግዚአብሔር ልጅ እንደሆነ በሚያምን ሁሉ የዘላለም ሕይወት አለው መጽሐፍ ቅዱስ አልዓዛርን ከሙታን ሲያስነሳው ኢየሱስ ክርስቶስ አንድ ነው መልእክቱ ትንሣኤና ሕይወት እኔ ነኝ የሚያምንብኝ ቢሞት እንኳን ሕያው ይሆናል የሚያምንብኝ ሕያው ይሆናል ሰዎች የመጨረሻው ዘመን ነው ፋሲካ በአመት ላናከብር እንችላለን የምንሄድበት ጊዜ ይመጣል እቺን ምድር እያንዳንዱ ሰው ለቆ የሚሄድበት ጊዜ ይመጣል እቺን ምድር ለቃችሁ ስትሄዱ ስጋ ለባሽ ሁሉ በክርስቶስ ፍርድ ወንበር ፊት ይገለጥ ዘንድ አለ እናውቃለን እናምናለን ዛሬ እመኑ ንስሐ ግቡ ምን ብላችሁ እመኑ ኢየሱስ ክርስቶስ ጌታ እንደሆነ በአፋችሁ ብትመሰክሩ እግዚአብሔር ደግሞ ከሙታን እንዳስነሳው በልባችሁ ብታምኑ ትጸድቃላችሁ ትድናላችሁ የዘላለም ሕይወት ታገኛላችሁ ንስሐ ከኃጢአት ወደ ጽድቅ መምጣት ነው ንስሐ ካለማመን ወደ ማመን መምጣት ነው ንስሐ ከድቅድቅ ጨለማ ወደሚደነቅ ብርሃን መምጣት ነው በኢየሱስ ክርስቶስ የሚያምን ሰው የዘላለም ሕይወት ነው ያለው የ70 ዓመት ብቻ አይደለም የ80 ዓመት ብቻ አይደለም ነፍሱን ስለኛ አሳልፎ የሰጠው ስለ በደላችንም የደቀቀው ስለ መተላለፋችንም የቆሰለው ቅዱስ የእግዚአብሔር ልጅ ኢየሱስ ያድናል ቅዱስ የእግዚአብሔር ልጅ ለኃጢአታችሁ የሚያስፈልገውን ዋጋ ከፍሏል የእግዚአብሔር ቃል እንደዚህ ይላል በኃጢአታችን ብንናዘዝ ይላል አንድ ሰው ኃጢአተኛ ነኝ ብሎ ከተናገረ የእግዚአብሔር ቃል እንደዚህ ይላል በኃጢአታችን ብንናዘዝ ከኃጢአታችን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይሄ ኢየሱስ ክርስቶስ ኃጢአታችሁን ይቅር ሊላችሁ ከአመፃችሁ ደግሞ ሊያነጻችሁ የታመነና ጻድቅ ነው ሰዎች በለናንድ ባለ ታክሲ አለ ታገርና እሱ ሰውዬ ማቲያስ ጥራልኝ አለ እሱ መዳን ፈልጋለሁ ስላለ ለሱስ የታለ ማቲያስ ይባላል ኢየሱስ ይወዳል ክብር ለኢየሱስ ይሁን
ኢየሱስ ስለ ኃጢአተኛን የመጣው ኃጢአተኛ አይደለም ብለህ የምታስብ ከሆነ ኢየሱስ ክርስቶስ አያስፈልገኝም እያልክ ነው ኢየሱስ ክርስቶስን የማታምን ከሆነ ለኃጢአት የፈሰሰውን ደም ክርስቶስ የቀደሱን የሚቀድሰውን ይህንን ቅዱስ በማመን የዘላለም ሕይወት ታገኛላችሁ ይህን ቅዱስ የዘላለም ዕረፍት ታገኛላችሁ ኢየሱስ ጌታ ነው ማለት በዚህ ምድር ላይ ዝም ብሎ አይቻልም እስቲ ሞክረው ባለበት ቦታ እስቲ ሞክረው እስቲ ከቻልክ መንፈስ ቅዱስ ካንተባለ ማለት ነው ኢየሱስ ጌታ ነው የሚለው መንፈስ ቅዱስ ያረዳው ሰው ሊናገረው አይችልም ስፒክ ሊያረጋው አይችልም Thank you Jesus Christ Thank you Holy Spirit Thank you Jesus